ዛሬ ምን አይነት ቅርስ ወደ ኋላ ትተው ማለፍ ይፈልጋሉ በሚል የዛሬው ርዕስ የፍቅር አገልግሎት ቅርስ ማለት ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 እና 35ን አነባለሁ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይላል። እንደወደድኋችሁ እናንተም ደግሞ እርስ በርሳችሁ ተዋደዱ ነው ያለን ጌታ ኢየሱስ ክርስቶስ። በፍቅር የተመሰረተ ቅርስ ነው የሰጠን። ኢየሱስ ክርስቶስ የኛ አርአያ ነው እና እኛ ደግሞ አርአያችን ያስተማረንን ማድረግ ይኖርብናል። እሱን ለማክበር ጌታ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በመስቀሉ ላይ ራሱን ሰጠ ለኔና ለናንተ አሳልፎ። ይህ የፍቅሩን ከፍተኛ መጠንና የማዳን ኃይልን ያሳየናል። ራሱን አሳልፎ የሰጠን ጌታ ስሙ ይባረክ። ኢየሱስ ክርስቶስ ኃጢአተኞችን እንደኔና እንደናንተ ያሉትን ኃጢአተኞችን ነው ይቅር ያለን። መልካምነታችን አይደለም ክርስቲያን ያሰኘን፣ የሱ መልካምነት ነው። የእግዚአብሔር ልጆች ያሰኘን ጥሩ ነገር ስላደረግኩ አይደለም። ጥሩ ነገር ማድረግ ጥሩ ነው፣ ግን እንዲሁ በጸጋው ተቀበለኝ፣ አዳነኝ፣ ፈወሰኝ፣ ኃጢአቴን ይቅር አለኝ። ህመምተኞችን ፈወሰ። አንብቡት የእግዚአብሔርን ቃል። ማንም ሊያስተምራችሁ አያስፈልግም። መንፈስ ቅዱስ አስተማሪያችን ነው። ህመምተኞችን ፈወሰ። ኢየሱስ ክርስቶስ 5 እንጀራና 2 ዓሣ በመጠቀም 5000 ሰዎችን ነው የመገበው። ይህንን አይተናል። አንብቡት የእግዚአብሔርን ቃል። ሙታንን ማስነሳት፣ ይህ የፍቅሩን የህይወት ኃይልና የማዳንን ትርጉሙን አሳይቶናል ጌታ ኢየሱስ ክርስቶስ በቃሉ። እግዚአብሔርም እንዲሁ እንድናደርግ ፈቃዱ ነው። በርህራሄ በልግስና በደግነት የተሞላ ህይወት እንድንመራ የእግዚአብሔር ፈቃድ ነው። ሌሎችን በፍቅር ስናገለግል ወደ ዘላለማዊ ለውጥ የሚያድጉ ዘሮችን እንዘራለን። ስናገለግል ስል ፓስተር ስለሆናችሁ አይደለም፣ ወይም ቄስ ስለሆናችሁ አይደለም። አገልግሎት በጽዳትም ይሁን በጽዳት መስክም ይሁን በሕክምናም ውስጥ ሁኑ፣ በማስተማርም መስክ ላይ ሁኑ። በዛ የምታደርጉት ነገር ሁሉ አገልግሎት ነው። ለህዝባችሁ አገልግሎት ነው። በኤርትራም ሆኑ በኢትዮጵያ ለምታደርጉ የተለያየ መስክ ላይ ለተሰማራችሁ፣ በጽዳትም ሆኑ በፖለቲካ ውስጥም ሆኑ በሕክምናም ውስጥ ዘርፍ ሁኑ፣ የምታገለግሉ በፍቅር ስታገለግሉ ህዝባችሁን ወደ ዘላለማዊ ለውጥ የሚያድጉ ዘሮችን፣ የፍቅር ዘሮችን ነው የምትዘሩት። እባካችሁ የፍቅር ዘሮችን እንዝራ። ኢየሱስ ሙታንን በማስነሳት በዚህ ነገር ላይ መነጋገር እፈልጋለሁኝ። እግዚአብሔር በልቤ ያስቀመጠው ነው። ኢየሱስ ክርስቶስ ሙታንን በማስነሳት ወደ ቀድሞ ምንድን ያደረገው? ወደ ቀድሞ ሁኔታቸው እንዲመለስ በማድረግ ምን አደረገ? ፍቅሩን አሳይቷል።
አላዛርን ስትመለከቱ እህቶቹ በወንድማቸው መሞት በጣም በማዘናቸው ኢየሱስ ክርስቶስ ከሞት ካስነሳ በኋላ ያለውን ደስታ ኢማጂን እንግዲህ እስቲ ተመልከቱት። ኢየሱስ ክርስቶስ ሙታንን በማስነሳት ወደ ቀድሞ ሁኔታቸው እንዲመለስ በማድረግ ፍቅሩን አሳይቷል። የተጎዱትን እህቶቹን የአላዛርን እህቶች በደስታ እንዲሞሉ አድርጓል። ከሐዘን ውስጥ አስወጣቸው ማለት ነው። ወደ ደስታ ነው የተለወጠው። ሐዘን ቤት ሳቅ ሲሞላ አይገርማችሁ? ሌሎችን በሚጎዳ መንገድ መመላለስ የኢየሱስ ክርስቶስ ትምህርቶችና ምሳሌዎችን መቃወም ነው። ሌሎችን በሚጎዳ በመግደል መንገድ መመላለስ የኢየሱስ ክርስቶስ ትምህርቶችና ምሳሌዎችን መቃወም ነው። ኢየሱስ እንዳሳየን ፍቅር ስለመንከባከብ፣ ይቅር ባይነት፣ ማነቃቃት እንጂ ስለ ማጥፋት አይደለም፣ ስለ መግደል አይደለም። በፍቅር ስንመላለስ ራሳችንን ከእግዚአብሔር ከቃሉ ከፈቃዱ ጋር እናስማማለን ማለት ነው። ልንገራችሁ፣ የአንድን ሰው ልጅ መግደል፣ ባል መግደል፣ አጎት መግደል፣ ወንድም መግደል፣ የሞተው ሞተ፣ ገዳዩም ቆሞ ይሄድ ይሆናል፣ አላውቅም። ግን ለቀሩት ቤተሰብ ነቀርሳ የማይድን ነቀርሳ መስጠት ነው። እኔ ታላቄ ትንሽ ልጅ ሆኖ ትንሽ ነው ራሱ ትንሽ ወጣት በአስራ ቤት ውስጥ ያሉ ትንሽ ወጣት ደርግ አያቴ ቤት ውስጥ ነው ደሙን ያፈሰሱት የገደሉት። የእናቴ እናት ቤት ማለት ነው የገደሉት። ትንሽ ነኝ ራሴ። እስከ ዛሬ ድረስ ግን የት ይደርስ ነበረ ነብየ ልዑል በህይወት ቢኖር እያልኩ ሁል ጊዜ ለስንት ጊዜ ይኸው እስካሁን ድረስ የማዝንበት አንድ ነገር ቢኖር እሱ ነው። መግደል ብቻ አይደለም። እናቴ አልቀበረችውም። ሬሳውን ይዘው ነው የሄዱት። የት እንደጣሉት እስከ ዛሬ ድረስ ጥያቄ ሆኖ የተቀመጠው በህይወቴ አድጌ የራሴን ልጆች እስከማፈራ ድረስ እስካሁን ድረስ ያልወጣልኝ ሐዘን የት አድርገውት ይሆን ገለው ነብየ ልዑልን የት ይሆን የጣሉት ሬሳውን ብዬ እስከ ዛሬ ድረስ የማዝንበት ነገር ቢኖር ይሄ ነው። ሌላውን ልጅ መግደል ማጥፋት ለቀሪው ህፃናቶች ለቀሪው ቤተሰቦች የዘላለም ነቀርሳ የማይገድል ወይም የማይድን ነቀርሳ መስጠት ነው። ከእግዚአብሔር ከቃሉ ከፈቃዱ ደግሞ መውጣት ነው። ለፈቃዱ አለመታዘዝ ምን ውጤት አለው? ራሳችሁ ሄዳችሁ አንብቡት። መንፈስ ቅዱስ ራሱ ያስተምራችኋል። አስተማሪያችን መንፈስ ቅዱስ ነው። አስተምረኝ ብላችሁ መጽሐፍ ቅዱስን ስትገልጹ ራሱ ያስተምራችኋል። ብዙ ነገር ተጽፏል። ለፈቃዱ አለመታዘዝ ምን ውጤት እንዳለው ሁለት ልጠቅስላችሁ እችላለሁኝ። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 እስከ 2 እነሆ ይላል፣ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ነገር ግን በደላችሁ፣ ኃጢአታችሁ
በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል። ይሄ ካላስፈራችሁ ምንም አያስፈራችሁ። ይሄ ቃል ካላስፈራራን ምንም አያስፈራራንም። ትንቢተ ኢሳይያስ ምዕራፍ 48:18 ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል የእግዚአብሔር ቃል። ሰላምና መረጋጋት ማጣት ማለት ነው። ከቃሉ ከፈቃዱ ጋር ሳንስማማ ስንቀር የሰውን ልጅ፣ የሰውን ባል፣ የሰውን አጎት፣ የሰውን ወንድም በተለያየ አጉል ዘር በዘር በመከፋፈል ሄዶ አንዱ አንዱን ሲገዳድል ሰላም አይኖርም። ሰላምን እና መረጋጋትን ማጣት ማለት ነው። እንደዛ አይነት ኑሮ ለልጆቻችሁ ትፈልጋላችሁ? ልጆች ላላችሁ መልካም ነገር እንዲበሉ፣ መልካም ነገር እንዲጠጡ፣ መልካም ነገር እንዲለብሱ፣ ጥሩ ትምህርት ቤት እንዲሄዱ፣ ጥሩ ደረጃ እንዲደርሱ፣ ጥሩ ትዳርም ትልቅም ከሆኑ ደግሞ ጥሩ ትዳር እንዲኖሩ እንዲይዙ፣ መልካም ሴት ወይም መልካም ወንድ ቤታችሁ እንዲመጣና በቃ ጥሩ ኑሮ ልጆቻችሁ እንዲያፈሩ፣ ደስ እንዲላቸው፣ እንዲያምሩ። ይህንን የማትፈልጉ እርግጠኛ ወላጆች ያላችሁ አይመስለኝም። ሁላችሁም ትፈልጋላችሁ። ልጆች ያላችሁ፣ ልጆች የሌላችሁስ ወጣቶች ወይም የሌላችሁ ትዳር የሚይዛችሁ የሌላችሁ ጥሩ መኖር አትፈልጉም እንዴ? እናንተ መልካም ውሃ መጠጣት አትፈልጉም እንዴ? ጥሩ መልበስ፣ ጥሩ መብላት አትፈልጉም እንዴ? ከእግዚአብሔር ጋር መስማማት አትፈልጉም እንዴ? ፈቃዱን ማድረግ አትፈልጉም እንዴ? እቺ ዓለም በዚህ ዓለም ላይ አጭር ጊዜ ነው የምንኖረው። ስለዚህ አጭር ጊዜ ስንኖር ምን አይነት ቅርስ ወደ ኋላ ትተን ማለፍ እንፈልጋለን? እግዚአብሔር አምላክ ሆይ ስምህ ይባረክ። ኢየሱስ እንደ አንተ መውደድን አስተምረኝ። ሌሎችን መውደድ፣ ማክበር፣ በአንተ አይን እንዳያቸው እርዳኝ በጌታ በኢየሱስ ክርስቶስ። እጆቼና ልቤ ያንተን ፍቅር የሚያንጸባርቁ የአገልግሎት መሳሪያዎች ይሁኑ በናዝሬቱ በኢየሱስ ክርስቶስ። ይህንን የምትሰሙ ሁሉ እግዚአብሔር ይርዳችሁ። ተባረኩ። አሜን።